ሰላም ጤና ይስጥልኝ። የፀሐይ ተከታታዮች እንዴት ናችሁ? ደህና ናችሁ? የት ጋር እንዳሉ ራሱ ማለት ነው የሆነ በዚህኛው ነው የማወራው አላውቅም። ብቻ ሰበር ዜና አለ። ሰበር ዜና የማጠብቀው ዜና አለ እና ዛሬ እኔ ወደ ዜና ነው የምሄደው። እንዴት ናችሁ? ደህና ናችሁ? የፀሐይ ተከታታዮች ደህና ናችሁ? ድምፅሽ አይሰማም ለምትሉ ማለት ነው ዛሬ ጮክ ብዬ ነው የማወራው። ከማን ብዬ ነው የምደበቀው? ተደብቄ አይደለም፣ ሰማዬ ነው። ኤርፎኒ እንደምታወስ የተበላሸ ነው እና አሁን ጠጋል በስቲ ወደ ኤርፎኒ እዚህ ጋር ነው ያለው። እዚህ ጋር ደግሞ ጎመን እየከተፍኩ ነው። የሴትዬ ጎመን ስላችሁ የኛ ሀገር ጎመን አለ የሆነ ብቻ ለቀቀዋለሁ ባለፈው። ለማንኛውም ወደ ገደል ልግባና ይሄንን ታውትና እና እንዴት ናችሁ? ደህና ናችሁ? እንዴት ነው አክባር? እንዴት ነው እናንተ ጋር አክባር? ሰምቼ ነው የመጣሁት ዛሬ። እኔ የሰማሁትን ነገር አልደብቅም። ወደ ቲማቲም ቦጭቅ የሆነ ወደ ቲማቲም ነው እና የሆነ በቃ ደስ አለኝና ውስጤ ደስ አለኝና እስኪ ለእናንተ ላካፍላችሁ። ደስ ያለኝን ሲከፋኝም ሲለኝም ዛሬም እንዲህ ነገር እና ምን ላችሁ ፈልጌ ምንድን ነው ደስ ያለሽ ፀሐይ ተናገሪ የምትሉኝ ማለት ነው። ላይክ ሰብስክራይብ ሼር አድርጉና አዳዲስ የሆናችሁ ሰብስክራይብ፣ አሮጌ የሆናችሁ ደግሞ ላይክ ሼር አድርጉና አበረታቱኝ ማለት ነው። የእናንተ ብርታት ለእኔ ጥሩ ነው ማለት ነው። ያኔ ምንድን ነው የሚባለው እየቀነጠስኩ ነው ይቅርታና የእናንተ አስተያየትና ኮሜንት ቦክስ መስጫው ላይ ስታስቀምጡልኝ እኔ ተውቀት ያንጣር ነበብ አድርጌ ማለት ነው መልስላችኋለሁ ማለት ነው። ኮተት ከኋላ ምናምን እንዳታው። እኔ ራሱ ኮተት ምንም እንኳን ተዘጋጅም ወይስ ልዘጋጅ ነበር እና ምን ላችሁ ፈልጌ ነው መሰላችሁ? ይሄ ቅዝቃዜ የለበስኩት ነው እና ምንድን ነው ደስ ያለሽ ብትሉኝ፣ ቆይ እስኪ ሰላም ብያለሁ እንዴ አላልኩም እኮ መሰለኝ። ሰላም ጤና ይስጥልኝ እህቶቼ፣ ወንድሞቼ፣ ፍቅሮቼ፣ ኖሮቼ የፀሐይ ተከታታዮች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ። ሀገራችን ሰላም ያድርግልን። ሙስሊም ወገኖቼ ጾም ነው፣ ጾሙም ደግሞ ሰላም ያስፈጽመን። የእኛም ነው የእናንተም፣ የሁለታችን እኩል ነን ትላላችሁ። እኩል ነን። ዛሬ ጎራዛ ነው። ምንጊዜም እኮ ነን እና ኢትዮጵያዎች ምንጊዜም እኮ ነን እና ደግሞ የሚገርመው ነገር እኩል ነው የምንጾመው። በ5 ቀን ነው ልዩነታችን። የእኛ 2 ወር ስለሚጾም የእናንተ 1 ወር ስለሚጾም ነው። እኩል ነን ያልኩት ለዛ ነው። ወደ ገደለ ደጋ ምንድን ነው ዜናሽ ፀሐይ ብትሉ ወሬ ያበዛባችሁ አይደል? እኔ እኮ ወሬኛ ነኝ። ለማንኛውም ሼር ላይክ ያደረጋችሁ ባይናር ላይ ያስወጡት ማለት ነው። ባይናር ላይ ዜና ተሰምቷል። ምንድን ነው ዜናው? ወይስ ቆም ብለ ምን ማለት ነው? በቃ የሆነ እውነት ነው የመሰለኝ። ምንድን ነው እውነት የመሰለኝ? ተረጋጉ፣ ተሰለፉ፣ ችግር የለውም እነግራችኋለሁ። እኔ ደስ ስላለኝ ብቻ ነው። ያው ወደፊት ለልጆቻችን ለእኛም እኔ አሁን ያን ጊዜ በዱላ ነው የምሄደው። እንደዚህ በዱላ ምግብ ማለት አልተሰራም፣ ዛሬ አልተሰራም። የሴትዬ ምግብ አልተሰራም። ከደስታው አንጻር ተረጋግቼ ነገራችሁ። ከእውቀት ያንጠፋ ነገሮች ምንድን በቅድሚያ አርዕስተ ዜና ከፀሐይ ቻናል የተገኘ እንደዚህ ለዜና ራሱ ቢመርጡኝ እኮ ምንም ዜና አልችልበትም። አሁን ሰብሰብ አድርጌ ልንገራችሁና ሰበር ዜና ሰማሁኝ እኔ ከፌስቡክ ላይ ዞር እያልኩ ማለት ነው። ቅልቅል መንቀልቀል አበዛለሁና ይቺ አንድ ስልኬ ብዙ ታሰማኝ። እናንተ ሰው ብዙ ታሰማኛለች፣ መጥፎንም ደጉንም ማለት ነው። እና እግዚአብሔር ይስጠፋን። ሰበር ዜና ሲል መቼም ከእውቀት ያንጣር ነበብ ሳደርገው ድፍድፍ ጋዝ ሊወጣልን ነው። የሙከራ ድፍድፍ ሊወጣልን ነው። ይሄ ነው እንዴት ትላላችሁ እንዴ? እና እኛ እኮ አሁን ድፍድፍ ተወጣልን ማለት ኢትዮጵያ ማለት ነው። ኢትዮጵያ ይሰማል። ኢትዮጵያ ድፍድፍ ወጣልን ማለት እኔ ከዚህ ጋር እንደዚህ ማጥበው ይሄን ተውኩት ማለት ነው። ይሄ የሴትዬ ጥራት እቺ ሀገራችን ስንገባ
ጋዙ ወጥቶ ድፍድፎ አሁን ከእንትና ቀጥታ ወደ ጋዝ ነው የሚገባው መሰለኝ። ጠቅላይ ሚኒስትሩን ጠይቃቸዋለን። ባለፈው ደውዬላቸው ማለት ነው ተረጋጊ ብሎኛል። ተረጋጊ እና ታገሽ ያልፋል ብሎኛል። ዶክተር አብይ ማለት ነው። ዶክተር አብይ ይቅርታ ስለሰማችሁ ይቅርታ። ያኔ ከእውቀት የንጠር ብዙም ትምሮ ላይ ስለሆንኩኝ ያው ስማችሁን አስተካክዬ የማልጠራችሁ ጓደኞች ጠቅላይ ሚኒስትር አብይ አህመድ እና ቶሎ ቶሎ ብለህ ጋዙን አውጣውን ያውጣል። ገና በድፍድፉ እንደዚህ የፈነድኩት ጋዙ ሲወጣ ጠዋ ብዬ እንደተለመደ ትላላችሁ እና እኔ በህልሜ ያሰብኩት ታውቃላችሁ፣ ጋዙ ተወጣ ድፍድፍ ተቆይ ጠላ ሲጠመቅ ድፍድፍ ተደፍድፎ ከዛ ጠላ አይደለም የሚጠመቀው እና ከዛ ስለዚህ ጠላው ይጠጣል። ስለዚህ ድፍድፉ ደግሞ ለመኪና ይሆነናል አለ። መኪና ሆነን ማለት ማብራት ሆነን ማለት ነው። ማብራት ሆነን ማለት ደግሞ ማብራት ሆነን ማለት ነው። በቃ ሀብት በሀብት ሆነን አዳሚ ሴትዮ ትምጣ። ከዛ በኋላ ግን እኮ እናንተ ሚስጥር ልንገራችሁማ፣ ሚስጥር ልንገራችሁ። እኔ ቤት የሆነ ሆዴ ቲማቲም አይደለም ሚስጥር ድሮ በኃይለ ድሮ እኔ ድሮ ማለት ነው የሆነ ትንቢት አለ። ትንቢት ነው። ምንድን ነው ትንቢቱ ብትሉኝ አረቦቹ ራሱ ወደኛ ይመጣሉ አሉ ነው። እኔ እንዳታነካኩኝ ከመደሞቼ ጋር እንዳታነካኩኝ አሉ ነው የሰማሁት። እና አዛባን ማስገጣት አለች አንዱ አዛባን ማሳፈሳት አለች። ወይ ተሳሳት ምንድን ነው አዛባ የምታስገጫት? እሷ ቆመሽ ነው የምታድጊው፣ ቆመሽ ነው የምትሰሪው፣ ቆመሽ ነው ሁሉን ነገር እናሳያታለን ነው የሚባሉ። በቃ ምኞት ጥሩ ነው፣ ተመኙ። እኛ ሲያልፍልን እንደውም የምን አዛባ ነው? አዛባማ እንትን አለ ቁጭ አድርጌ ሶፋ ላይ ነው የምቀልባት። እኔ እንደቀለበች ማለት ነው። ለካ ብዙ ልጆች ስራ ትሰራላችሁ። እኔ ደግሞ እንደዚህ ቁጭ ብዬ ይህን ሴትዮ አዛባ አላስቅጣት አላዝቃትም። አላዝቃትም። እና ምን ላችሁ ፈልጌ ነው። እንደውም ጥሩ እነሱ በጣም ጥሩ ናቸው። የምሬ ነው። ከኬን እንደዚህ ፏ ብልጭ ብዬ እንድታይ ያደረጋችሁ በእሷ ነው። እና ስንቶቻችሁ አንዳንዶቻችሁ ትጎዱም በእኛም ማበሻ አለ የሚጎዳና የማትያዙ። እኛ ጋዝ ይወጣለን ግድ የላችሁም። እነሱን ቀብረር አድርገን ቁጭ አድርገን ሶፋ ላይ እናበላችኋለን። ደግነት ለራስ ነው። ግራህን ሲመጣ ቀኝ ሲመጣ ግራህን ስጥ ነው የሚለው እና እነሱ ያደረጉልን በጥፍ መመለስ የለብንም። በተቃራኒው እነሱን መንከባከብ ነው ያለብን። እኔም ወደ ስራዬ እሱም ጋዙ የሚወጣና ሲንተያያለን። ሴትዬ ትምጣ እንጂ ቁጥር 2 ይቀጥላል። ደግሞ ጋዙ ሲወጣ እለቅላቸዋለሁ። እኔ ጋዙ ድፍድፉ ገና በድፍድፉ እናንተ ዜና ሳይማታ ነው ስግጥ ብዬ ነው ያዩት። ዜናው ማለት ነው በቃ አሁን ሀብታም ልንሆን ነው፣ አገራችን ልታድግ ነው እና በቃ ሁላችንም ከስደት ወጥተን የቤቶቻችን ጋር ቤተሰቦቻችን ጋር እንቀመጥ ነው አትሉም? ድሀ በህልሙ ቅቤ አይበላም ነበረ። ድሀ በህልሙ ቅቤ አይበላም ነበር የሚለውን ተረት እንዳትጠቀሙ። ድሀ ስለሆንሽ ነው እንዳትሉ አይደለም። ተረቱን ቆይ ላያግኝ ድሀ በህልሙ ቅቤ ባይበላ አይኖርም ነበር። እና ስለዚህ እኔ አሁን በህልሜ እየበላሁ ነው እያላችሁ አይደለም? ኖ እንግሊዝኛ ተጠቀምኩ እንዴ? እኔ እኮ አንዳንድ እንግሊዝኛና ድፍረትና እንግሊዝኛ ብድርና እንግሊዝኛ ድፍረት ነው ሲሉ ሰምቼ ለካ አንዳንዴ ያመልጠኛል። እና ለማንኛውም ሼር ላይክ እያደረጋችሁ ድፍድፍ እስኪ ተወጣ በኋላ ደግሞ እለቅላችኋለሁ። እኔ እንደሆነ ወሬ ማለፍለፍ ወዳለሁና ወሬኛ ነኝና እና ደስ ስላለኝ እንደው ልንገራችሁ ብዬ ነው። እናንተም ሰምታችኋል እንዴ? እኔ እንጃ ፌስቡክ ላይ ነው የሰማሁት። እና ሼር ላይክ እያደረጋችሁ አበረታቱኝ። ማንም እንዳይከፋ አዳዲስ ሰዎች ገባ ከሆኑ አሮጌ የሆናችሁ ደግሞ ኮሜንት ጻፍ እያደረጋችሁ ፀሐይን አባርተዋል ወደ ስራ እኔ ወደ ከተፋይ እኔም ወደ ከተፋይ እናንተም ወደ ኮሜንት ዳይ በሰላማችሁ ብዙ ጊዜ ድብቅ ያላችሁ በትርፍ ይበል። ጾሙን የምር ያስፈጽመን። ፀሐይ ፍቅር ነኝ። ወደ ስራ እናንተም ወደ ኮሜንት ዳይ ወደ ስራ ሴት እየሄደ ዛሬ እርግጠኛ ድምጽ ይሰማል። ድምፄ ይሰማል። ድምፄ
ይመስለኛል። ዛሬ ይሰማል።